290 ካሬ ባለ 3 መኝታ አፓርትመንት ነው ዛሬ ማሳያችሁ። ሰላም እንዴት ናችሁ? እስከ መጨረሻው ድረስ ሙሉ ቪዲዮ እንድትከታተሉ ጋብዛችኋለሁ። ከዚህ ህንጻ በተጨማሪ ደግሞ ሌሎች አፓርትመንቶችን በቦሌ መድኃኔዓለምና በቦሌ 24 ጋር ሳይት ስላለን እነሱን መረጃ ልሰጣችሁ ነው የመጣሁት ዛሬ ማለት ነው። ሳይት ያለቀ አፓርትመንቶች ናቸው ያሉበት። ሰዎች ኦሬዲ መኖር የጀመሩበት ህንጻ ነው። ይሄኛው ሳይት ደግሞ ቦሌ 24 ጋር ወይም ኢምፔሪያል አካባቢ እየሰራን ያለነው ህንጻ ነው። አሁን ወደ 14ኛ ፎቅ አካባቢ ደርሰናል። እዚህ ህንጻ ላይ ሱቆችንና አፓርትመንቶችን ያገኛሉ። ከባለ 1 መኝታ ጀምሮ እስከ ባለ 2 መኝታ ድረስ አለን። ሱቆች ደግሞ ከ28 ካሬ ጀምሮ አለን። ይሄንንም ሳይት መጎብኘት የምትፈልጉ ሰዎች መታችሁ ማየት ትችላላችሁ። በ4 ወር ጊዜ ውስጥ ነው የግንባታ ፍጥነታችን እዚህ ላይ እየደረስ ነው። 2 ቤዝመንት ያለው ህንጻ ነው ይሄም ህንጻ ማለት ነው። ከ170 ሺህ ብር ጀምሮ በካሬ እስከ 340 ሺህ ብር ድረስ ሱቆችን ያገኛሉ ማለት ነው። ከ115 ሺህ እስከ 145 ሺህ ደግሞ የአፓርትመንቶቹን ዋጋ ማግኘት ይችላሉ። በግንባታ ፍጥነታችን ሁሉንም ገዢዎቻችን ያስደምምን የምንገኘው ቦሌ መድኃኔዓለም ጋር የገነባ የሚገኘው ሳይታችን ይህንን ይመስላል። ወደ 1100 ካሬ ላይ ያረፈ ነው። 3 ቤዝመንት አለው። ቤዝመንቱ ሙሉ ለሙሉ ፓርኪንግ ሲሆን የኤሌክትሪክ መኪና ቻርጂንግ ስቴሽን አለው። እዚህ ህንጻ ላይ ሞሎች አሉት፣ የንግድ ሱቆች አሉት ከ20 ካሬ ጀምሮ። እንዲሁም ደግሞ ሁለት ስዊሚንግ ፑል አለው። ጂምና ስፓለ ከሰምት በኋላው ባካፕ ጀነሬተር አለው። ቦታው ደግሞ ቦሌ መድኃኔዓለም ፊት ለፊት ወይም ደግሞ ቦሌ ሃይ ስኩል ፊት ለፊት ካልሆነም ደግሞ ኤድና ሞል ፊት ለፊት ያለነው የመካል ቦሌ ሃይ ስኩል ነው። መድኃኔዓለም ኤድና ሞል ደግሞ ያለ ማለት ነው። እዚህ ሳይት ላይ መግዛት የምትፈልጉ ሰዎች ከታች በምናስቀምጥላችሁ ቁጥር የሚፈልገው ነገር ለአጭር ጊዜ እስከሚያዘን 30 ድረስ የሚቆይ እናንተ ያደረገ